ጽዋ ጠዋት ማታ ክብሬነ የኔ ጌታ። ስፖርት የምትሰሩ ሰዎች አላችሁ፣ ምን ጂም የምትሄዱ አይደል? ትሰራላችሁ። ስትሰሩ በጣም ስቃይ አለው የለውም? ይኖረዋል። ስቃይ ባይኖረው ድካም ይኖረዋል። እና ረንዲው ይሄን ስፖርት ጌታው እንደው ይሄን ስፖርት አላቀ ትላላችሁ አትሉ? ትላለህ ሲስለ ስፖርት አላቀ ብሎ የጸለየስ ትላላችሁ? እንደው ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እያያዛችሁ ደረቱ ጋር እያያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስም እንደዚያው የራሷ ማጠንከር ያለ ነፍስን የሚያጠነክራት ምንድን ነው ካላችሁ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩኝ ባይ ነው፣ ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አለ። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻ ማለት ነው። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድን ነው? እንድንበስል ከመመከርሃ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደ እኛ እንዲመጣ ያደርጋል። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ለብዙዎቻችን ትልቁ ጥያቄ ለምንድን ነው የምፈተነው፣ ለምንድን ነው መከራ በህይወቴ ላይ በዛው የሚለው ሳይሆን እስከ መቼ ነው የሚቀጥለው የሚለው። እስከ መቼ ነው እንደዚህ የሚፈተነው? ይሄ ፈተና እስከ መቼ ነው እየደጋገመ ህይወቴ ላይ የሚመጣው? አንዱን ስንል አንዱ ይደረባል፣ አንዱን ስንል አንዱ ይደረባል። እና ትልቁ ጥያቄያችን እስከ መቼ ነው መታገስ ያለብኝ፣ እግዚአብሔር እስከ መቼ ነው የሚፈተነኝ የሚለው። ይህን ነገር ሳስብ አይምሮዬ ላይ የሚመጣ አንድ ታሪክ አለ። አንድ ሰው በመንገድ እየሄደ አንድን ወርቅ አንጣሪ ይመለከታል። ያ ወርቅ አንጣሪ በተደጋጋሚ ወርቁን እያወጣ ድጋሚ ወደ እሳት ይከተዋል፣ በደንብ አድርጎ ያነጥረዋል። እና ያ ሰው ሄዶ ያንን ወርቅ አንጣሪ ይጠይቀዋል። እስከ መቼ ድረስ ነው ይህንን ወርቅ በእሳት የምትፈትነው? እንደ ጠራስ በምንድን ነው የምታውቀው? መቼ ነው የሚበቃው በእሳት መቆየት ብሎ ይጠይቋል። ያ ወርቅ አንጣሪ መልኬን በላዩ በወርቁ ላይ እስካየው ድረስ አለ። ወርቁ እኔን ማሳየት እስኪጀምር ድረስ፣ በዛ ልክ እስኪጠራ ድረስ፣ ንጹህ እስኪሆን ድረስ እሳት ውስጥ አቆየዋለሁ። እግዚአብሔር እዚህ መከራና እዚህ ፈተና ላይ የሚያቆየን እውነተኛ መልኩን በእኛ ላይ ማየት እስኪጀምር ድረስ፣ እስክንጠራ ድረስ። ለዛ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔር ወርቅ አንጣሪ ነው፣ እኛ ደግሞ ወርቆች ነን ያለን። እና የሚፈትነን ስለሚጠላን ስለማይወደንና እውነተኛውን ፍቅር ዲዘርቭ ስለማናረግ ሳይሆን እንደ ወርቅ እንድንጠራለት ስለሚፈልግ ነው። በዚህ መከራ ላይ የምንቆየው፣ በዚህ ፈተና ላይ የምንቆየው እግዚአብሔርን እስክንመስል እውነተኛውን የጠራ ህይወት እስክንጀምር ድረስ ነው። እስከዛ ግን እንታገስ። ፈጣሪ ሲወድህ የምትመካበትን ነገር ይነጥቃል እስክትደነግጥ ድረስ፣ መግቢያ እስክታጣ ድረስ። ሌላ የምትወደውን ነገር ሊሰጥ ነው። ከዚህ ደረጃ እዚህ ፕሮግረስ ላይ ልሆን ነው ያኔ የምመካባቸውን ነገሮች የነጠቀኝ። ያቺ 3 ዓመት ለኔ በጣም ከባድ ትምህርት ቤት ነች። ኢዮብን መስዬ ለበጎ ነው እያልኩ ተስፋ እያደረኩኝ የመጣውን ሁሉ ይህም ያልፋል በሚል ችዬው እየኖርኩኝ እኔም ቀኔ ደርሶ
ያበራኛል እያልኩ እንደ በርተሜዎስ አለሁ ስወላገድ አቅፌው እየዞርኩ የጨለማዬን ጦስ። ይብቃኝ ማለት ከብዶኝ ዘመኔን በሙሉ ደስታ እንደተጠማሁ አለሁኝ እኔማ ባጎረስኩት ሰው አፍ በክፉ እንደታማሁ። እንደ ደላይ ነገር እዛው ከጓዳዬ ቀብሬው ህመሜን ለማንም ሳቅ ስሮጥ ሲያደናቅፈኝ ግን ማን ደግፈኝ እኔን። ለፋም ለደስታው ወዳጄ ነው ብዬ ካለኝ ያካፈልኩት እያስከፋኝ ሲውል እንዳላየሁ ሆኜ አይዞህ እኔን ያልኩት። አግኝቶ በማጣት መከራ ቢወርሰው የድንኳኔን ፌሽታ ስንት የሆንኩለት ሰው አንደበቱን ዘጋ ለእግዚአብሔር ሰላምታ። ምህረት የማያውቅ የስቃይ አለንጋሺ ጊዜ ቢገርፈኝ የጀርባዬን ሰንበር ቆሞ የሚቆጠው እንጂ ያጣሁ የሚያትረፈኝ። በሞላልኝ ዘመን ሲስመኝ የነበር አለውልህ ብሎ እየለፈለፈ ዛሬ ሲጎድልብኝ ምራቁን በፊቴ ተፍቶብኝ ያለፈ። ለካስ ጊዜ በሚፈርዳት ላለው በምትሰግድ በዚች ክፉ ዓለም የጎደለብህ ቀን የሚሸሽህ እንጂ የሚያሸሽህ የለም። የለመድከው ደስታ ንዋይና ጸጋህ በአንድ ጀንበር ቢቀር እንኳን የሚያስጠጋህ የሚጠጋህ የለም ከአንድዬ በቀር ከፈጠረ በቀር። ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት፣ ግድ የለም። አንተ መናኛው በጣፋጭ ልትቀይረው ከሆነ ግድ የለም፣ የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል። እጠብቅሃለሁ በሉት፣ እጠብቅሃለሁ በሉት። ግድ የለም፣ የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወዋለህ። ጠብቀው። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቅ። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አስብ፣ ከብርሃኑ በፊት ጨለማ መኖሩ። የዘፍጥረትን መጽሐፍ ጥቂት ገጾች ግን እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ ነው የሚለው። ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ለዚህ ነው ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው። እግዚአብሔር ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። አንተ ማልቀሻዬ፣ አንተን መጽናኛዬ፣ ትከሻ ሆነው እንጂ እኔ ማምኑ እንጂ በፈረሰው ባትቆም በጎደለው ባትሞላ ሕይወት ከንቱ ነበር የማይጨበጥ ጥላ። ብተኛም ልቤ ግን ነግቷል፣ መዳፍ በዓይኖቼ ቀርቷል። ሌሊቱን በመኝታዬ እንባነው አንተን ማውራዬ። ላድምጥ የልቤን ሰሚ፣ ስህተቴን በፍቅር አራሚ። መካሪ ታላቅ ወንድሜ አንተነ መቻዬ አቅሜ። መካሪ ታላቅ ወንድሜ አንተነ መቻዬ አቅሜ። እግዚአብሔርን እንደመጠበቅ በቃ የሚከስህ ነገር የለም። እግዚአብሔር ባይዘ ባስጠበቀ ልክ ነው የሚከስህ፣ በጠበቅከው ልክ ነው የሚከስህ ሲሰጥህ ማለት ነው። ልክ እንደዛው ነው በምድርም በሰማይም ነው የሚከስህ። በነገራችን አለማማረርህ የሰው ልጅ ትልቁ ፈተና ባይዘ እግዚአብሔርን ማማረሩ መውደቁ ነው። አሁን አባታቸውን የበለ ጸልየ አቤት ወደ ፈተና አታግባን ይባላል አይደል? እና ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወደ ፈተና አታግባኝ ማለት ፈተና አይኑር ማለት አይደለም። ፈተናው ይኑር፣ ግን ፈተናውን አልውደቅ።
ፈተናውን መውደቅ ምንድነው ካልከኝ በመከራና በችግርህ ጊዜ እግዚአብሔር ማማር ከዛ ቅዱስ ጳውሎስ ሲከተልና 3 ደቂቃ ነው ያቸው ይላል። እሳት ውስጥ እኮ ገብተዋል ግን አላቃጠላቸውም። ገብርኤል ያዳናቸው እነዛ 3 ወጣቶች እሳት ውስጥ ገብተዋል ግን እሳቱ አላቃጠላቸው። መፈተንህ ምናምን ሁሉ ነገር ውስጥ ገብታ እግዚአብሔርን አለማማረር ነው ከፈተና መውጣት ማለት። ፈተናን አለመውደቅ ማለት በመጠበቁት ስትሆን ራሱ እግዚአብሔርን በመጠበቁት ስትሆን እግዚአብሔር ያህል ቁጭ ብሎ እየሰማህ እኮ ነው። እንግዲህ የልብህን ጩኸት መቼ ማደበቀው እግዚአብሔር ዝምታም ይጮሃል። አንዳንድ ጊዜ እግዚአብሔርን ጭቅጭቅ አለማድረግ ራሱ ሊቀ ነቢያት ሙሴ ህዝቡን ይዞ ከወጣ በኋላ ከፊት ለፊቱ የኤርትራ ባህር ከኋላው የፈርዖን ወታደር መጣበት። መሀል ላይ ተጨነቀ። ህዝቡ ቅውጥ ያደረገዋል። አንተ ገደል ከተትከን የግብፅ ሽንኩርት ይሻለን ነበር ይሉታል። እሱ ግን ዝም አለ፣ ምንም አልተናገረም። እና እግዚአብሔር እንዳልተቃል ሙሴ ሆይ ለምን ትጮህብኛለህ? ዝምታው በጣም እንባ ዝምታ እግዚአብሔር ፊት በጣም ቫልዩብል ናቸው። እና በጸሎት ታግሳችሁ በተስፋ ጠብቁት ነው የሚለው ቅዱስ ጳውሎስ። በቃ እየጸናችሁ እየጸለያችሁ እግዚአብሔርን ጠብቁት። እና በዚህ ነው ፈቃዱን እና የሚባሉ ነገሮች በቃ ይሄ ጉዳይ እግዚአብሔር ፍቃድ እንደሆነ አላውቅም የምታውቅበት መንገድ ተቀምጦልሃል። መጽሐፍት አሉ፣ አባቶች አሉ፣ ጸሎት አለ፣ ሱባኤ አለ። አድርግ። እስከዛ ድረስ ሄደ የእውነት ተነጋግረ ራስን ሳትዋሽ እስከዛ ድረስ ከፒኩ ድረስ ማድረግ እስከምትችሉ ድረስ ሄደ። ዝም ካለ ያን ጊዜ መጠበቅ ጀምር። በቃ እግዚአብሔር ሲፈቅድ ይሆናል የሚባለው አንተ ይፈርተን ከጨረስክ ምን የማያልፍ ነገር አለ? እኛ ያሉት የሚያልፉ ያለፉት የሚያልፉ አይመስለንም። እግዚአብሔር ግን በዙፋኑ ላይ ሆኖ ሁሉን የሚያሳልፍ ጌታ ነው። ቀኑን ወስዶ ጨለማን ያመጣ ጨለማን ወስዶ ቀንን ያመጣል። በጋውን ወስዶ ክረምትን ያመጣ ክረምቱን ደግሞ ወስዶ በጋን ያመጣል። የውርደት ዘመን በክብር ዘመን ይተካል። የማጣት ዘመን በማግኘት ዘመን ይተካል። ወገኖቼ ደግሞ ሁል ጊዜ ደስታ ቢሆን እኮ እግዚአብሔር ይረሳል። ሁል ጊዜ ተድላ ቢሆን እግዚአብሔር ይረሳል። ሁል ጊዜ ደግሞ መከራ ቢሆን ሁል ጊዜ ሐዘን ቢሆን ሰው በሞት ያልቃል። እግዚአብሔር ግን እያፈራረቀ ሕይወትን ቀጣይ አድርጓል። ወገኖቼ በዚች ምድር ላይ ምቾት ብቻ ቢበዛ እንደ ሕይወት አሰልቺ የሆነ ነገር የለም። ለዛ ነው አንዳንድ ትግሎችን እግዚአብሔር ወደ ሕይወታችን የሚያመጣው። እኛ እንኳን መራራ የሆነ ነገር የሚያቃጥል ነገር በበላን ቁጥር የመብላት አምሮታችን እኮ ይጨምራል። እንዲሁ ፈተናና መከራ የመኖር ጉጉታችንን ነው የሚጨምረው። ሁሉ ያለው የተሳካለት ጤና ያለው ቆሞ የሚራመደው ምን ነው አሁንስ በገደለኝ ይላል። ምን ነው አሁንስ ሙቼ ባረፍኩ ይላል። ታሞ ደግሞ ባልጋ የሚማቀቀው ምን ነው አሁንስ በማረኝ ይላል። አያችሁ፣ ህመም፣ ችግር፣ ፈተና ለመኖር እንድንጓጓ ያደርገናል። ብቻ ሁሉ ጊዜ ከኛ የሚጠበቀው ምንድነው? ምስጋና ነው፣ ዝማሬ ነው። እግዚአብሔር የምስጋና ሕይወትን ይስተምባል። እግዚአብሔር ጀርባውን ለሰው አይሰጥም፣ ማርያምን አይሰጥም። መቼም እኛ ነን የምንሰጥ። እኛ ነን ጀርባችንን ሰጥተን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው፣ ሌላ ማንም የለም። 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትዕግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስል እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበደ? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛም ያጉረመርማለን? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን? ቤተ ክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ
በሞቱ ክርስቶስ አለልን የሚያሳይ አብርቶ። ያለቀሱ ሁሉ ይስቃሉ አይቀርም፣ ይለዋውጠዋል ጌታ መድኃኔዓለም። ማንም ያላሰበው ያልጠበቀው እንድን ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያልጠበቀው ያልገመተው እንድን ለእኛ ለምስኪኖች ጌታ ይሰጠናል። ኢየሱስ ምናችን ነው? ተስፋችን ኢየሱስ ብቻ አለቀ እንጂ ዓለማዊ ነገር አይደለም። የሆነ ደስታን ፍለጋ ወደ ዓለም አይደለም መሄድ ያለብን። እውነተኛው ደስታ ያለው በጌታችን ነው። ለዛ ነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 4 በጌታ ደስ ይበላችሁ የሚለው። ጳውሎስ ይህንን የሚናገረው የት ሆኖ ነው? እስር ቤት ሆኖ ውጭ ያሉትን ሰዎች በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ። አያችሁ፣ ደስታው ከጌታ ሲሆን የትም ቦታ ሆነ የትም ቦታ በቃ ማይነቀነቅ ነው። ምክንያቱም ደስታው ከዓለም አይደለም። ለጳውሎስ የቅዱስ ጳውሎስ ደስታው ዓለም አይደለችም። የቅዱስ ጳውሎስ ደስታው ጌታ ኢየሱስ ነው። ጌታችን ኢየሱስ ሁሉ ጊዜ ፊታችን ልናደርግ ይገባል እና ደስታችን በክርስቶስ መሆን አለበት። ሰላም የምናገኘውም በክርስቶስ መሆን አለበት። በጣም እኮ ሰው ሲጨንቀውና ሲቸግረው ምናምን እኮ ሄዶ የሚጠጣ ሰው አለ። ከዛም በመስከር ውስጥ ሆኖ ያችን ነገር ለመርሳት የሚሞክር ሰው እኮ አለ። ክርስቶስ ልባችን ላይ ሲሆን ግን ከእንደዚህ አይነት ችግሮች ነፃ ለመውጣት የምንሄደው ወደ መጠጡ አይደለም፣ ወደ ጌታችን ይሆናል ማለት። እግዚአብሔር ሊያደርገው የሚችለውን ነገር እኛ ልናደርገው እንሞክርና ያቀተንና ነው የምንጨነቀው። ለዚያ ነው ለእሱ የሚተመተው የሚገባን ለእሱ መተው። እግዚአብሔር ቢስ ይሰጠኛል ብሎ ማመን ቀላል እምነት አይደለም። ፈልገንም ብቻ አይደለም የምናገኘው። ትንሽ ዘግየት ማለት ያስፈልጋል። ከራሳችን ችኩልነት በቃ ክራይቴሪያ የምናበዛውን ነገር እሱ ቢያይልን ነው የሚሻለው። እጃችንን አንዳንዴ ሳናስገባ እግዚአብሔርን አምነን ስንጠብቅ የእግዚአብሔር ስጦታ በጣም የተለየ ነውና አንዳንዴ እግዚአብሔር ሲሰራ ሲያመጣ ቶሎ ይነግራል። ለነፍስ ሲነግር ለነፍስ ምንም ወደ ኋላ ማለት የለብህምና የእግዚአብሔር ስጦታ ሁለት ነው፣ በጎ እና ፍጹም ነው። እና በጎ ነው በቃ ምንም ችግር የለውም ሳይሆን በጎ ነው ደግሞ ፍጹምም ነው፣ ከህይወት ጋር የሚጣጣም። ከፍ ከማለታችሁ በፊት ትልቅ ውርደት ያጋጥማችኋል። ይህ ደግሞ ህይወት ነው። የሆስፒታል አልጋ ላይ ሆነን ያቺ ፒፕ ፒፕ የምትል ድምፅ ስትሰካልን ማለት ነው እንደዚህ ነው የምትንቀሳቀሰው የልብ ምታችን ማለት ነው። እንደዚህ ቀጥ ካለች ሞተላል ማለት ነው። አያችሁ፣ ይህ የህይወት ህግ ይባላል። ሁሌም ከፍ እንላለን፣ ዝቅ እንላለን። መዋረድን ደግሞ ከፍታን ያመጣል። ማወቅ ያለባችሁ ነገር ብዙዎቻችን መዋረድን እንፈራለን፣ ክብራችንን እንጠብቃለን። ይህ ደግሞ ከነፃነትና ከአዲሱ ማንነታችን ያስረናል። ስለዚህ መዋረድን አትፍሩ። መሰገጥ ማለት ምንድነው? አይ ቲንክ አውቀህ መዋረድ ነው። እውነት ለመናገር መጨፈር ነው፣ መዝፈን ነው፣ መዘመር ነው፣ የፈለከውን ዓላማ መከተል ነው፣ ሰዎችን አለመስማት ነው። ምክንያቱም ከፍ ለማለት ስትቃረብ ሰዎች ዝቅ ያደርጉሃል። እግዚአብሔር ሊባርክህ ሲቃረብ ፈተና ይበዛብሃል፣ ችግር ይበዛብሃል፣ መከራ ይበዛብሃል፣ መዋረድን ያጋጥመሃል። ግን የእናንተ መዋረድ አይታችሁ ከፍታችሁን እንዳትረሱ። ሁሌም ልባችሁ ውስጥ ከፍታ ይኑር። መዋረድ ሊያሸንፋችሁ አይችልም። ቢካዝ ከፍ ከማለታችሁ በፊት ትዋረዳላችሁና። መንገድ የጠፋበት ሰው ደስ የሚለው መንገዱን እኮ ሲጨርስ አይደለም፣ መንገዱን ሲያገኝ ደስ ይለዋል። በእውነት ዛሬም ደስ ይበለን። የሰማይን መንገድ አግኝተናል። የክርስትናውን መንገድ አግኝተናል። የእምነትን መንገድ አግኝተናል። ወደ አባቱ የሚያደርሰውን መንገድ አግኝተናል። ወገኖች፣ ተስፋ ሲኖራችሁ ደስተኛ ትሆናላችሁ። የሰው ልጅ ቁሞ የሚራመደው በሁለት እግሩ እንዳይመስላችሁ በተስፋ ነው። የሰው ልጅ ፊቱ የሚያበራው በቅባት እንዳይመስላችሁ። ቅባት እንደውም ያብረቀርቃል፣ ተስፋ ግን ሞገስ አለው። ተስፋ ብርሃን ነው። ተስፋ እንዳትቆርጡ። አባት ያለው ልጅ፣ ጌታ ያለው ሕዝብ ሙሉ ተስፋ አለው። የሚፈጸም ተስፋ አለው። ወድቆ የማይቀር ተስፋ አለው ወገኖች። ነገር ግን እንደሌሎቹ ደግሞ አትዘኑ ይላል እኮ ቅዱስ ጳውሎስ። እንደሌሎቹ አምላክ የሌለው ሕዝብ አለ፣ መጠጊያ የሌለው ሕዝብ አለ። እንደነሱ እንዳታዝኑ። እኛ አምላክ ያለን ሕዝቦች ነን። እርሱን ታምኜ እወጣለሁ። አለው ነገር እግዚአብሔር እንዲያብዝቶ
ቃል ከሳሼ ሆይ ደስ አይበል ቢመሽም ለኔ ይቀናል። ማንም አይልህም ምን ሆኖ ተከፋ፣ ማንም አይልህም ምን ሆኖ ሆድ ባሰው። መሳቅ ስትጀምር ግን ተኝቶ አያድርም ሰው። ባለቀስክ ቁጥር ለእንባህ ማድመቂያ ያወርዳሉ ውስኪ። ደስተኛ ሁንና ምን እንደሚጠጡ እንያቸው እስኪ። አስታዋሻለህ የማይረሳ ከተጣልክበት የሚያነሳ እንዳይኑ በሌን የሚያይህ ከአባት በላይ ነው አባትህ። ሰው የለኝም አትበል አይሰማ ጭንቀት ከፊትህ ቀን አለ ደግሞ የረድኤት ላንተ ካንተ በላይ ስለሚያስብልህ በመከራው